ሃይማኖት የሌለው ሰው ጥይት የሌላት በቅሎ ማለት ነው። ሃይማኖት ለሴት ልጅ ያለው ጥቅም ምንድነው ይባል? አንደኛው በእግዚአብሔር ፊት እኩልነትን ይሰጣል። በቤተክርስቲያን የድንግል ማርያም ሰማያዊ ምሳሌም ናት። ቤተክርስቲያን የሰው ልጅ መንፈሳዊ ድህነት ወይም መዳን ስትሰብክ ለወንድም ለሴትም እኩል ደም እንደፈሰሰ ታስተምራለች እንጂ ለወንዱ ለይታ ለሴቷ ደግሞ እንዲሁ ደግሞ የክርስቶስ ዋጋ እንደሌለ አታስተምርም። የሚገርመው ክርስቶስ ለመጀመሪያ ጊዜ ሰው ለመሆኑ ምክንያት የሆነችው ድንግል ማርያም ናት። ድንግል ማርያም ሴት ናት። ስለዚህ የሴቶችን ጥቃት መቃወም ሲባል ሴት ብቻ አይደለችም ልትነሳ የምትችለው፣ ወይም ደግሞ የሆነ የሴትን ጥቃት ለመቃወም ሴቶች ብቻ አይደለም መነሳት መቻል ያለባቸው፣ ሁላችንም መነሳት መቻል አለብን። ጥቃትን በተመለከተ ግን ደግሞ ዋናው አይዲያ የሴት ልጅ ጥቃት ለማስቆም ብቻ አይደለም በዋናነት መረዳት ያለብን። ታዲያ ከተባለ በአንጻረ በለስ ረገማ ለኃጢአት እንዳለ በበለሷ አማካኝነት ኃጢአቷን መርገም እንደሆነ ሁሉ በፌሚኒዝም ወይም ደግሞ ይሄ የሴቶችን ጥቃት ምክንያት አድርጎ በዋናነት የሰው ልጆች በተለይ ሴቶችን ከሃይማኖት ታቢያ አስወጥቶ ሃይማኖት የለሽ ፓጋኒዝም ማድረግ ነው ትልቁ ዓላማቸው እና መንቃትም ያለብን ያን ነው። በዋናነት ሐሳቡ እህቶችን ብቻ የሚመለከት አይደለም፣ ጥቃትን በተመለከተ ሁላችንም የሚመለከት ነው። ግን ደግሞ ትልቁ ዋነኛው ሐሳብ ምንድነው ከተባለ በዚህ ሰበብ በፌሚኒዝም ወይም ደግሞ በሴቶች ጥቃት ምክንያት አድርጎ ያንን ተገን አድርጎ እህቶች ወይም ሴቶችን ጠቅልሎ ከሃይማኖት ሳቢ ማውጣት ከዛ በኋላ እንዲፈል። ምክንያቱም ሃይማኖት የሌለው ሰው ጥይት የሌላት በቅሎ ማለት ነው። በዋናነት ስናነሳው ጥይት የሌላት በቅሎ የሚያቆማት የለም። ልክ እንደዚሁ ሃይማኖት የሌለው ሰው እንደዛ ነው። ምክንያቱም ፈጣሪን አይፈራ። ሃይማኖት ከሌለው እግዚአብሔርን የማይፈራ ከሆነ አምላክን የማይፈራ ከሆነ የፈለገውን ነገር ከማድረግ ወደ ኋላ አይልም። የባል ስውር ገንዘቡ ናት። እግዚአብሔር ፊት በጋብቻ ሚስጥር ከሚስቱ ጋር የተዋሃደ ራስና መሪ የሆነ ክርስቲያን ወንድ ነትን የሚከፈል አፍቃሪ ወይም የክርስቶስ ምሳሌ ባል ተብሎ ይጠራል። ሶስተኛው የሰላም መሪ እምነት ጠባቂ ባል ተብሎ ይጠራል። እምነት ማለትና ሃይማኖት ማለት እንግዲህ ልዩነትም አንድነትም አላቸው። በዋናነት እምነት ሲባል ብዙ አይነት እምነቶች አሉ። ሰው በሰውም ሊያምን ይችላል፣ በድንጋም ሊያምን ይችላል፣ በግዑዝ ነገርም ሊያምን ይችላል። ሃይማኖት ግን እውነት አንድ እንደሆነ ሁሉ ሃይማኖትም አንዲት ናት። ያችውም ኦርቶዶክስ ተዋሕዶ ሃይማኖት ናት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ክርስቶስ ይብዛላችሁ ውድ ክርስቲያን እህትና ወንድሞቼ፣ እንዴት አላችሁ? ሁላችሁና የሚዲያ ጋራ ቆይታ ታደርጋላችሁ እናደርጋለን። በዛውም ደግሞ ሳብስክራይብ፣ ኮፒ ሊንክ፣ ሼር በማድረግ ለሌሎች እህትና ወንድሞቻችን እንዲደርስ አድርጉ። ዛሬ እንግዲህ በተለያዩ ርዕሰ ጉዳዮች ላይ ትምህርትንም እንዲሁ ደግሞ ከሌሎችም ደግሞ ሪያክት የሚያደርጉ ቪዲዮዎችን እያየን አብረን ቆይታ እናደርጋለን። አብራችሁ እንድትቆዩ መልእክታችን ነው። እስኪ ዛሬ አንድ ቪዲዮ እንይና ከዛ በሱ ዙሪያ ላይ የተወሰነ ትምህርቶችን እንወስዳለን። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሌ። that's my only angle ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. Anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። for some ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት። it took us a long time by the way እንደዚህ ሰብረን ወተን ለመናገር በሃይማኖት ላይና ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው። እንደሰማችሁት ነው ይሄ ቪዲዮ እህቶቻችን እንግዲህ በማወቅም ሆነ ባለማወቅ የሰሩት። በተለይ ሃይማኖት ለሴት ልጅ ያለው ጥቅም ምንድነው? አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ለሴት ልጅ ያለው ዋጋ ጥቅሙ ምንድነው? ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሃይማኖት ለሴት ልጅ ያለው ጥቅም ምንድነው ይባል? አንደኛው በእግዚአብሔር ፊት እኩልነትን ይሰጣል። እግዚአብሔር ፊት እኩል እንዲሆኑ አሁን ያያችሁት ቪዲዮ እንግዲህ የሚያሳየን ምንድነው? እህቶች ተሰብስበው አሁን ከላይ ያየነው ቪዲዮ ማለት ነው የሆኑ እህቶች ተሰብስበው ሃይማኖት ለሴት ልጅ ምንም አይነት ቫልዩ እንደሌለው ምንም አይነት ጥቅም እንደሌለው እየተናገሩ እየሰማን ነው። በዋናነት ግን ሃይማኖት ለሴት ልጅ ምን ጥቅም ያለው ክብርስ እንዴት ነው የሚለው በተወሰነ መንገድ አብረን አይተነው ቀጣዩን ቪዲዮ ደግሞ እንመለከታለን። አንዳንዴ ሃይማኖት ለሴቶች ጠላት ነው በሚል ርዕስ ነው እንግዲህ በዋናነት ንግግር ሲያደርጉ የሰማነው። ለወንድ ልጅ ጥቅም አለው ለሴት ልጅ ግን ጥቅም የለውም የሚለውንም ደግሞ በዛው አንስተውታል። አንድ መምህር መጋቢ ሐዲስ እሸቱ የተናገሩት ንግግር አለ። እሱን እንዳልበዛው ላሰማችሁና በተለይ የነዚህ እህቶች አላማቸው ምን እንደሆነ ሐሳባቸው ምን እንደሆነ
መምህር መጋቢ ሐዲስ እሸቱ ያስቀመጡት ነገር አለ። እሱንን አብረን እንሰማዋለን። በተለይ ይህንን ሐሳብ እያራመዱ ያሉት አንዳንድ እህቶቻችን እንግዲህ በማወቅም ሊሆን ይችላል፣ ተልእኮ ተሰጧቸውም ሊሆን ይችላል። እህቶች ጠቅልሎ ሃይማኖት የሚለው እሳቤ ማውጣት፣ እምነት የሚባለው ነገር ብቻ እንዲኖር። እምነት ማለትና ሃይማኖት ማለት እንግዲህ ልዩነትም አንድነትም አላቸው። በዋናነት እምነት ሲባል ብዙ አይነት እምነቶች አሉ። ሰው በሰውም ሊያምን ይችላል፣ በድንጋም ሊያምን ይችላል፣ በግዑዝ ነገርም ሊያምን ይችላል። ሃይማኖት ግን እውነት አንድ እንደሆነ ሁሉ ሃይማኖትም አንዲት ናት። ያቸውም ኦርቶዶክስ ተዋሕዶ ሃይማኖት ናት። ከዛች ለማውጣት ስለተፈለገ በተለያየ አይነት ተልእኮ ተሰጧቸው እህቶች ተሰብስበው የተለያዩ እህቶችን ማይንድ ሴታቸውን የሚበርዙ አሉ፣ የሚቀይጡ አሉ። የመጀመሪያው ኢትዮጵያውያንን የሴቶችን ማይንድ ሴት መለወጥ ነው የተሰጣቸው ተልእኮና ይሄም ደግሞ በስሙ በጠቅላላ ፌሚኒዝም ብሎ የሴቶችን ጥቃት ለመቃወም ብሎ አስመስሎ ግን ደግሞ ግብረ ሰዶማዊነት ሌዝቢያዊነትን ደግሞ ማስፋፋት ነው ትልቁ ዓላማው። እንደ ቤተክርስቲያን አስተምህሮ ግን በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሴቶች ያላትን ክብር እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሴቶች ሃይማኖቱ በራሱ ያለውን ጥቅም አንድ አራት ነገሮችን አንስተን በዛው ተነጋግረን ሁለተኛውን ቪዲዮ እንዲሁም ወደ ሌሎች ቪዲዮዎች አብረን እንሄዳለን። በመጀመሪያ ለሴቶች ዋናው ጥቅሙ ምንድነው ከተባለ የመጀመሪያው በእግዚአብሔር ፊት እኩልነትን ትሰጣለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ሃይማኖት ከሚሰጠው ጥቅም አንፃር በራሱ ብናይ የመጀመሪያው በእግዚአብሔር ፊት እኩል እንዲሆኑ፣ ሁለተኛው የሴት ልጅ ትንክህቶሙ ለደናግል ብለን የምንጠራት ድንግል ማርያምን ለሴቶች ሁሉ መመኪያ ናት። ስለዚህ ትንክህተ ደናግል መመኪያ ብለን የጠራናት ድንግል ማርያምን ሰማያዊ ምሳሌነትን ያነሳል። ሴት ናት፣ እሷም ከሴቶች መካከል እንዳንዷ ናት። በሃይማኖት በኩል ግን ደግሞ በተለይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍ ተደርጋ የምትከበር ሌሎች ቅዱሳን አንስትም አሉ። እንዲሁም በዚህ በውዳሴ ማርያም አበውም እንደገለጿት የኤቲ ተአቢም ኪሩቤል ወትፈደፍድም ሱራፌል ይሏታል። ይህቺ ከኪሩቤል ትበልጣለች ከሱራፌልም ትበልጣለች ብሎ ይነገሯታል። እነ ቅዱስ ያሬድ ነግረዋል። ሰማይ ወምድር ዘኢያገምሩ ወፎ ማኅፀነ ድንግል ጾሮ እያሉ ሰማይና ምድር ማይችሉትን እንዴት ማኅፀነ ድንግል ቻለው እያሉ ያደንቁ ነበረ። ስለዚህ በቤተክርስቲያን የድንግል ማርያም ሰማያዊ ምሳሌም ናት። ሁለተኛው የመንፈሳዊ አገልግሎት ተሳትፎንም ብናነሳ ሴቶች ትልቁን በመንፈሳዊ አገልግሎት ውስጥ ትልቅ ሚና አላቸው። ከዛ ደግሞ የቤተሰብና የሞራል ማዕከላዊነት ሃይማኖት ለሴት ልጅ ያለውን ጥቅም እንዴት ነው የሚያሳየው ከተባለ በእግዚአብሔር ፊት እኩልነትን ነው የመጀመሪያው። ይህ ሲባል ፍጥረት በተለይ በእያንዳንዱ መጀመሪያው መፈጠር በጀመረበት ስናነሳ እግዚአብሔር አምላክ ንግበር ሰብአ በአርአያነ ወበአምሳሊነ ብሎ በተናገረ ጊዜ እግዚአብሔር በአርአያችን በምሳሌያችን እንፍጠር ባለ ጊዜ በኦሪት ዘፍጥረት እንደተገለጸው ወንድና ሴት በእግዚአብሔር መልክና ምሳሌ ተፈጠሩ፣ አርአያ እግዚአብሔርን ይዘው የተገኙ ናቸው። ቤተክርስቲያን የሰው ልጅ መንፈሳዊ ድህነት ወይም መዳን ስትሰብክ ለወንድም ለሴትም እኩል የክርስቶስ ደም እንደፈሰሰ ታስተምራለች እንጂ ለወንዱ ለይታ ለሴቷ ደግሞ እንዲሁ ደግሞ የክርስቶስ ዋጋ እንደሌለ አታስተምርም። የሚገርመው ክርስቶስ ለመጀመሪያ ጊዜ ሰው ለመሆኑ ምክንያት የሆነችው ድንግል ማርያም ናት። ድንግል ማርያም ሴት ናት በአንጻሩ ስናይ። ስለዚህ በእግዚአብሔር ፊት እኩል ናቸው። ስለዚህ እግዚአብሔር ደግሞ ራሱ ሃይማኖት የምንለው እውነት ነው አይደል? እውነት ደግሞ እግዚአብሔር ነው። ስለዚህ አንድ እውነት አለ፣ አንድ ሃይማኖት አለ። ያም እውነት እግዚአብሔር ነው። ሴትና ወንድ በእግዚአብሔር ፊት እኩል ከሆኑ ከሃይማኖት ማውጣት የሚለው ማይንድ ሴት ወይም ደግሞ እሳቤ የመጣው ለምንድን ነው ከተባለ ወንድ ከወንድ ሴት ከሴት ወይም ደግሞ ሌዝቢያዊነት የሚባለው ለማስፋፋት የታሰበ እሳቤ ነውና መንቃት ያለብን አንዱ ከዚህ ላይ ነው ብዙዎቻችንም። ሁለተኛው አሁን የድንግል ማርያም ሰማያዊ ምሳሌ ናት። ድንግል ማርያም ሴት ናት፣ ከሴቶች መካከል እንደ አንዲት ናት። ያችም ደግሞ ሴት ናት አይደል? ሴት ሆና ግን በሃይማኖት በኩል ትልቅ ቦታ ያላት ናት፣ ወይም ደግሞ ለመዳናችን ምክንያት ናት። ምክንያት ድህን እንላታለን። እመቤታችን ቅድስት ድንግል ማርያም የሰው ልጆች ሁሉ አማላጅና የድህነት ምክንያት በመሆኗ ከፍ አድርገን እናመሰግናታለን። ይህ ሲባል ለሴቶች ከፍ ያለ ክብርን ያሰጣቸዋል። ሴቶች በሃይማኖት ጠንክረው ከቆሙ ወይም ደግሞ ጠንክረው በመቆም እንደ እመቤታችን የንጽህናና የትህትና ምሳሌ እንዲሆኑ ትልቅ ዋጋን ወይም ደግሞ በቤተክርስቲያን ውስጥ ትልቅ መሰረትን የምትሰጥ ናት ድንግል ማርያም ስናነሳ። ስለዚህ መነሻውንም ብናየው በራሱ ፌሚኒዝም ተብሎ የሚጠራውን ስናነሳ የሴቶችን ጥቃት እንዲቆም መከላከል ከሆነ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጀመሪያው የምታወግዘው አንዷ ቤተክርስቲያን ናት። ስለዚህ የሴቶችን ጥቃት መቃወም ሲባል ሴት ብቻ አይደለችም ልትነሳ የምትችለው፣ ወይም ደግሞ የሆነ የሴትን ጥቃት ለመቃወም ሴቶች ብቻ አይደለም መነሳት መቻል ያለባቸው፣ ሁላችንም መነሳት መቻል አለብን ጥቃትን በተመለከተ። ግን ደግሞ ዋናው አይዲያ የሴትን ልጅ ጥቃት ለማስቆም ብቻ አይደለም።
በዋናነት መረዳት ያለብን። ታዲያሳ ከተባለ በአንጻረ በለስ ረገማ ለኃጢአት እንዳለ በበለሷ አማካኝነት ኃጢአቷን መርገም እንደሆነ ሁሉ በፌሚኒዝም ወይም ደግሞ ይሄ የሴቶችን ጥቃት ምክንያት አድርጎ በዋናነት ግን የሰውን ልጆች በተለይ ሴቶችን ከሃይማኖት እሳቤ አስወጥቶ ሃይማኖት የለሽ ፓጋኒዝም ማድረግ ነው ትልቁ ዓላማቸው። እና መንቃትም ያለብን ያን በዋናነት ሐሳቡ እህቶችን ብቻ የሚመለከት አይደለም። ጥቃትን በተመለከተ ሁላችንም የሚመለከት ነው። ግን ደግሞ ትልቁ ዋነኛው ሐሳብ ምንድነው ከተባለ በዚህ ሰበብ ፌሚኒዝም ወይም ደግሞ በሴቶች ጥቃት ምክንያት አድርጎ ያንን ተገን አድርጎ እህቶች ወይም ሴቶችን ጠቅልሎ ከሃይማኖት እሳቤ ማውጣት። ምክንያቱም ሃይማኖት የሌለው ሰው ጥይድ የሌላት በቅሎ ማለት ነው። በዋናነት ስናነሳው ጥይድ የሌላት በቅሎ የሚያቆማት የለም። ልክ እንደዚሁ ሃይማኖት የሌለው ሰው እንደዛ ነው። ምክንያቱም ፈጣሪን አይፈራም። ሃይማኖት ከሌለው እግዚአብሔርን የማይፈራ ከሆነ አምላክን የማይፈራ ከሆነ የፈለገውን ነገር ከማድረግ ወደኋላ አይልም። ስለዚህ ትልቁ ነገር ለአንድ ሰው በዋናነት ጥሩ ስራ እንዲሰራ መንፈሳዊ ስራም እንዲሰራ የሚያደርገው ነገር ማን ነው ከተባለ ሃይማኖት ሲኖረው ነው። አምላክ መኖሩ ሲያስብ ነው። አምላክ የሌለው ሰው ደግሞ ምንም አይነት ስራ ከመስራት ወደ ኋላ አይደለም። ስለዚህ የሚፈለገው እህቶችን ከዚህ ሳቢ አውጥቶ የፈለጉትን ስራ ማሰራት ስለሆነ ማለት ነው። እና ትልቁ ነገር መጠንቀቅ መቻል ያለብን ያንን ነው። ሁለተኛው የመንፈሳዊ አገልግሎት ተሳትፎን ስናይ ሃይማኖት እኩል ነው የሚያራምድ። ለምሳሌ ከዶግማ አንፃር ስናይ የራሱን የቻለ ዶግማ አለ። ዶግማ ደግሞ እኛ የደነገግነው ሳይሆን ከአምላክ ለሰው ልጆች የተሰጠ ነው። የተደነገገ ሳይሆን የተገለጸ ነው። ስለዚህ ያ ከሆነ ዶግማን በተመለከተ ሴቶችን የተመለከተ የሚመለከት ዶግማ፣ ወንዶችን የሚመለከትን ዶግማ ራሱ ሪያሊቲ ወይም ደግሞ ከእግዚአብሔር የተሰጠንን ነገር እሱን ይዘን እንቀጥላለን። በአንጻሩ ግን የመንፈሳዊ አገልግሎት ተሳትፎ በተመለከተ ሴቶች በቤተ ክርስቲያን ውስጥ ለምሳሌ በጸሎት ላይ ስናነሳ በዝማሬ የህብረት ጸሎትን ብናነሳ በዝማሬን ብናነሳ አንድነት አላቸው። ለምሳሌ ሴቶችን ብናይ ማለት ነው። ከዛም በሰንበት ትምህርት ቤት አገልግሎት ላይ ብናነሳ እንዲሁም ደግሞ ቤተክርስቲያን በማጽዳት እያንዳንዱ ነገር አሁን ትልቁን ሚና የሚወጡት ሴቶች ናቸው። ስለዚህ ማዕድ በማዘጋጀት ትልቁን ድርሻ የሚወስዱት እነማን ናቸው ከተባለ ሴቶች ናቸው። እና ሃይማኖት ለሴቶች ፈጽሞ ክብር የለውም ብሎ መናገር በራሱ ምንድን ነው የሚያሳየው? የመጀመሪያው የምናየው ይሄን ነው። የቤተሰብንና የሞራል ማዕከላዊነትን በተመለከተ ለምሳሌ አሁን ሃይማኖቱ ሴቶች ልጆቻቸውን በክርስትና ትምህርት በስነ ምግባርና በፍቅር እንዲያሳድጉ ትልቅ ኃላፊነት ይሰጣቸዋል። እናቶች የቤተክርስቲያን የመረጃ መጀመሪያውን ድርሻ እንዲወጡ የሚያደርግ ግብረ ገብ እንዲሆኑ የሚያደርገው ፈሪሃ እግዚአብሔር እንዲኖራቸው የሚያደርገው አንዱ ሃይማኖት ነው። በጥሩ ሁኔታ እንዲያደርጉ የሚያደርገው ማለት ነው። ስለዚህ የሴቶች ክብር በተመለከተ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትልቅ ሚና ያላት ነው። አሁን ይቺ ልጅ የገለጸችውን ሐሳብ ስናየው በዋናነት እንግዲህ ከዘመናዊ ፌሚኒዝም አንፃር ማለት እንቅስቃሴ በተለይ ገጽታዎች ራሱን የቻለ የፌሚኒዝም እንቅስቃሴ ቢኖረውም ግን ራሱን የቻለ ጥልቅ ጥንቃቄ የሚጠይቅ ነው የተነሳው ሐሳብ ማለት ነው። በላ መንገድ የፌሚኒዝም ባህሪ አለው፣ ራሱን የቻለ ባህሪ ያለው የምንልበት ምክንያት አለን። እንደዋናነት አንደኛውና የመጀመሪያው ተቋማዊ ትችት ነው የሚያሳየው በራሱ ማለት ነው። ይህ ሲባል ባህላዊ ወይም ደግሞ ሃይማኖታዊ ተቋማት ሴቶችን የሚገድቡ ወይንም ደግሞ የበታችነት ስሜትን የሚሰጥ እሳቤ ያለው ነው አሁን የተገለጸው በራሱ ማለት ነው። በተለይ በራስ ተነሳሽነት ስሜታችንን ገልጸን ከበታችነት እንውጣ የሚል ነው። ይሄ ራዲካል ፌሚኒዝም ተብሎ የሚጠራው የአክራሪ ፌሚኒስቶች ሐሳብ ነው ነገራችን ላይ ይሄ በራሱ ማለት ነው። እና የነጻነት ፍላጎት በተለይ ሴቶች በሃይማኖታዊ ወይንም ደግሞ በማህበራዊ ደንቦች ውስጥ ታስረዋል ከሚል የፌሚኒስት ሐሳብ ነው የሚነሳው እና ራስ የማስለቀቅ ይሄ አልሞት ባይ ተጋዳይ የሆነ ሐሳብ ነው ነገራችን ላይ አይነት ሐሳብ ማለት ነው። ነገር ግን ባጭሩ ሙሉ ፌሚኒስት ናት ማለት ግን አይቻልም። ፌሚኒስት የሚለው በራሱ የሴቶችን መብት እኩልነትና ማህበራዊ ፍትህን ማስጠበቅ ነው እንጂ የሁሉም ፌሚኒስቶች ዓላማ አይደለም። ይሄ ነገራችን ላይ ብዙ በተለይ ፌሚኒስት የሚባለውን ሐሳብ ስናይ በዋናነት ልጆቹ የሴቶች መብትና ነፃነት ከማስጠበቅ አንፃር የፌሚኒዝም መርሆችን የተጠበቀች ሊመስል ይችላል። ነገር ግን ዓላማዋ ሴቶችን ከሃይማኖት ማውጣት ከሆነ ይሄኛው መወሰድ ያለበት ነገር እንዴት ነው ከተባለ የመጀመሪያው የልጅቱ ሐሳብ ሰውን መሰረት የሌለው ካብ ለማድረግ ነው የምትፈልገው። ምክንያቱም መሰረት የሌለው ካብ ተንዶ ነው የሚወድቀው። በቃ ይሄ ከታች ያሉትን ያጠፋቸዋል። አሁን በተናገረችው ልክ ስናየው መሰረት የሌለው ካብ ማለት ነው። መሰረት የሌለው ካብ ይካብና መጨረሻ ላይ ወርዶ ሌሎችን ያጠፋል። እታች ያሉትን ምን ያደርጋቸዋል? ይመታቸዋል። ያሆኑ የዚች ልጅ ሐሳብ ደግሞ ሃይማኖት የሌለው ትውልድ እንገንባ ነው። ሃይማኖት የሌለው ትውልድ ደግሞ ከበታች በተለይ የሚመጣውን ትውልድ ያጠፋዋል። እሳቤውም አነጋገሩም ዘየውም ግብረ ገብ የሌለው ሙሉ በቃ ግብረ ሰዶማዊና ፓጋኒዝም ማህበረሰብ እንዲፈጠር ማድረግ ነው ትልቁ ዓላማ። ስለዚህ ደግሞ መጪውን ትውልድ ይመታዋል፣ ያጠፋዋል። ተልእኮም በተለይ
አሁን የውጮች የምዕራባውያን ተልእኮም ዋነኛው ፍላጎታቸው ይሄን ነው ማድረግ የሚፈልጉት ሰውን በሙሉ ሃይማኖት የለሽ ማድረግ አላማቸው ማለት ነው። ሃይማኖት የሌለው ሰው ደግሞ ቅይድ የሌላት በቅሎ ማሰሪያ የሌላት በቅሎ ወይም ደግሞ መሰረት የሌለው ካብ ማለት ነው። መሰረት የሌለው ካብ ከላይ ናደው መጥቶ ታች ያሉትን ያጠፋቸዋል። ቅይድ የሌላት በቅሎም ደግሞ አቋም የላት የሚያቆም የሚያስር የላት። ልክ እንደዚሁ የዚች ልጅ ሐሳብም እንደዛ ነውና በዚህ በፌሚኒዝም ዙሪያ ላይ ለተነሱት ሐሳቦች ብዙ ወንድሞችና አያቶች የሰጡት እይታ አለ። ችግራችን ወንዶቹ አይደሉም፣ ችግራችን ፌሚኒዝም ነው። ዛሬም እደግመዋለሁ፣ ፌሚኒዝም ሳንቲም ጠፍቶብን ሳንቲማችንን ረግጦ እንደሚያፋልገን ብልጣብልጥ ጓደኛ ነው። ሐሳብ በተለይ ከዘመናዊ ፌሚኒዝም ጋር በዚህ ርዕስ ላይ ስለ ባል የተናገረችውን አንድ ነገር አይተንምጣች እህታችን። ይህች እህታችን አንድ ጊዜ የተናገረችውን ነገር እስኪ ስለ ባል እንያወራለን። ምንድነው? በእናታችሁ ንገሩ። ምንድነው ባል ማለት? በባህል በሃይማኖት እንዲሁም ደግሞ በህጋዊ መንገድ ከሴቷ ወይም ከሚስቱ ጋራ በአጋርነት ተፈራረመ በኋላ ቤቱን መምራት የሚችል ደጋፊ መሪ፣ ከሚስቱ ጋር በመተባበርና በመፈቃቀር አብሮ የሚኖር አጋር ባል ይባላል። ትክክለኛ ትርጉሙ ይሄ ነው። ግን አንቺንና መሰሎቻችሁን ለዚህ አይነት ባል አያስፈልግም ወደሚለው የወሰዷችሁ በተፈጥሮ እግዚአብሔር የወንድነት ጾታ ያላቸው ማለት መራቢያ አካል ያላቸው ግን ባል መሆን የማይችሉ ኃላፊነት መውሰድ፣ ስራ መስራት፣ ሚስቱን መደገፍ፣ ልጆቹን ማሳደግ የማይችሉ ግን ትዳር ማግባት ስላለባቸው ብቻ ትዳር በሚለው ገብተው ብዙ ነገር ሲያጠፉ ሲያበላሹ ባል በሚለው ወስዳችሁ ባል ምን ያደርጋል ባል እንደዚህ ወደሚለው ሄዳችሁ እንጂ ጥሩ ባል የሚደግፍ የሚያግዝ ኃላፊነት መውሰድ የሚችል ሚስቱን እግዚአብሔር ቤተክርስቲያን እንደወደዳት መውደድ የሚችል አይነት ከሆነ ትዳር ጥሩ ነው። በነገራችን ላይ ኢትዮጵያ ሕዝብ ሴቱን ብቻ አይደለም አግቡ የሚለው ወንዱንም ቢሆን ተማረ፣ ስራ ያዘ፣ ቤት ሰራ፣ መኪና ገዛ ምናምን ከዚህ በኋላ ምን ቀረህ እንግዲህ አግባ እንጂ ይላል። ለምን? የቤት ድምቀት ትዳር ስለሆነ ልጆች ሲመጡ የትዳር አጋር ሲኖር ምናምን ራሱን የቻለ ውበት አለው። በደንብ ለተረዳው ሰው ማለት መኖርም ትርጉም እየኖረው ይሄዳል። ዓለም ክብ እንዳይሆን ማለት ነው። ስለዚህ ትክክለኛ ሰው ትክክለኛ ባል መሆን የሚችል ከላይ የጠቀስኩትን ትርጉም ያለው ወንድ ከተገኘ ትዳር ማግባቱ ጥሩ ነው ብዬ እመክራለሁ። ግን ሴቶችን ራሳቸውን እንዲችሉ ጎበዝ እንዲሆኑ እንዲጠነክሩ ምናምን የምታደርጉን ጥረት አደንቃለሁ። ከዚህ ትዳር አያስፈልግም ከሚለው ውጭ ያለውን ማለት ነው። ይሄ ኮንፊደንስ እንዲኖራቸው ምናምን የምታረጊው ነገር አደንቃለሁ። ይወርድ ግን ባል ማለት እንደዚህ ነው። ገሰችልን አንድ እንዳልበዛው አሁንም የመጨረሻ አይተን የራሳችንን ሐሳብ አስቀምጠን ወደ ቀጣዩ እንሄዳለን። ባል በተመለከተ ማለት ነው። በተለይ የፌሚኒስት የአራማጁ ራሱ ፌሚኒዝም የሚለውን የተወሰኑ እህቶችም ይሰጡታል። ጎበዞች ናቸው ነገራችን ላይ እህቶች ራሱ እየበረቱ ነው። ሳንቲም ጠፍቶብን ሳንቲማችንን ረግጦ እንደሚያፋልገን ብልጣብልጥ ጓደኛ ነው። ለሴቶች መደፈር፣ ለሴቶች መጠቃት፣ ለሴቶች ኤክስፕሎይት መደረግ፣ ለሴቶች መጎሳቆል፣ ለህፃናት መደፈር፣ ለህፃናት መጠቃት መንስኤው ምክንያቱ ፌሚኒዝም ነው በመጀመሪያ ደረጃ። በዋናነት ግን ባል ማለት ምን ማለት ነው? እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ባል ማለት ምን ማለት ነው ተብለን ልንጠየቅ እንችላለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት ባል ማለት በእግዚአብሔር ፊት በተለይ ባል ራስ ሲሆን ሚስት ደግሞ ሕዋስ ናት ብሎ ያስቀምጠዋል። በዋናነት ማለት ነው ባል ራስ ነው፣ ሚስት ደግሞ የባል ስውር ገንዘቡ ናት እና እግዚአብሔር እንዲሁም ወነሳሐ ዳጽሙ ገቦሁ ለአዳም ወሰማየ ለብእሲቱ መርዓ፣ እግዚአብሔር አምላክም ከአዳም ጎን አንዲት አጥንት ነሳ ይላል። ባል ማለት ባጭሩ በእግዚአብሔር ፊት በጋብቻ ሚስጥር ከሚስቱ ጋራ የተዋሃደ የቤተሰብ ራስ መሪ የሆነ ክርስቲያን ወንድ ማለት ነው። ባል ማለት በራሱ ምን ማለት ነው ከተባለ የቤተሰቡ መሪ የሆነ ባል ማለት ምን ማለት ነው የሚለውን በዛው የተወሰነ መንገድ እንይና ባል ማለት የመጀመሪያው ትርጉም መሪ የሚል ትርጉም ይሰጠዋል። የቤተሰቡ ራስ ባል ማለት በእግዚአብሔር ፊት በጋብቻ ሚስጥር ከሚስቱ ጋር የተዋሃደ የቤተ ክርስቲያን ራስና መሪ የሆነ ክርስቲያን ወንድ ባል ተብሎ ይጠራል። እንዲሁም በተለይ ቤተ ክርስቲያን በቅዱሳት መጻሕፍት በተለይ በቅዱስ ጳውሎስ መልእክታት ስለ ባልና ሚስት በሰፊው አስቀምጣለች። የመጀመሪያው ባል ማለት ምን ማለት ነው ከተባለ የቤተሰቡ ራስ ወይም መሪ ነው ይለዋል። ሁለተኛው ደግሞ መስዋዕትነትን የሚከፈል አፍቃሪ ወይም የክርስቶስ ምሳሌ
ባል ተብሎ ይጠራል። ሶስተኛው የሰላም መሪ፣ የሰላም የደህንነት ጠባቂ ባል ተብሎ ይጠራል። ስለዚህ ባል የሚለው በእነዚህ በሶስቱ ሐሳቦች ላይ ለምሳሌ የቤተሰብ ራስ ወይም መሪ ነው ስንል እንዴት ነው ከተባለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት ባል የቤተሰቡ ራስ ነው። ነገራችን ላይ እንዴት ከተባለ ራስ እንደሆነም ይታወቃል። ልክ እንደ ክርስቶስ ማለት ነው። ዘውቱ ርዕሰ ለቤተክርስቲያን ይለዋል ክርስቶስን። ክርስቶስ የቤተክርስቲያን ራስ ነው። ወነነሰ አባል ይላል፣ እኛም ደግሞ አባል ነን። ስለዚህ ክርስቶስ አካል ሲሆን ለቤተክርስቲያን ራስ ሲሆን እኛ ደግሞ የቤተክርስቲያን ህዋስ ነን። ቤተክርስቲያን ሙሽራ ናት ብሎ ያስቀምጠዋል። ስለዚህ ራሱ ክርስቶስ ከሆነ ሙሽራዋ ቤተክርስቲያን ከሆነች እኛ ደግሞ ህዋሳቶች ነን። ለቤተሰብ ደግሞ ባል የክርስቶስ ምሳሌ ነው፣ ሚስት ደግሞ የቤተክርስቲያን ምሳሌ ናት፣ ልጆች ደግሞ ህዋሳት ናቸው። ስለዚህ ባል ራስ ነው፣ ሚስት ደግሞ የቤተክርስቲያን ምሳሌ ናት፣ ልጆች ህዋሳት ነን ማለት ነው። ይህ ከሆነ የቤተሰብ ራስ ወይም ደግሞ መሪ ነው ስንለው እንዴት ነው ከተባለ ከራስ ጋር ራስነት ግን አፍና ወይም ደግሞ አገዛዝ ሳይሆን ቤተሰቡን በፍቅር በትዕግስት በጥበብ የመምራት ኃላፊነቱን መሸከም መያዝ ማለት ነው። መሪ የሚባለው ያ ነው። መሪውን ስናይሆን የብዙዎችን ጩኸት ኮንትሮል አድርጎ ይዞ ሰዎችን መሰላል ሆኖ ማሻገር የሚችል ነው አይደለ? ባልም በችግርም በደስታም በየትኛውም ጊዜ እህቶችንም ልጆችንም ተሸክሞ የሚያሻግር መሪ ማለት። አሁን ለምሳሌ በጨለማ ቦታ ላይ ሲሄዱ ፊት ከፊት ወንድ እየመራ ይሄዳል አይደለ? ልክ እንደዛ ነው። በችግርም ነገሮች ሁሉ በጨለሙብን ሰዓት የሚያሻግረን ባል ማለት ያ መስዋዕትነትን የሚከፍል ወይም አፍቃሪ የክርስቶስ ምሳሌ ነው ሲባል እንዴት ነው ከተባለ መጽሐፍ ቅዱስ ባሎች ሆይ ይላል። ክርስቶስ ቤተክርስቲያንን እንደወደዳት እንደዚሁ ሚስቶቻችሁን ደግሞ ውደዱ ብሏል ቅዱስ ጳውሎስ። የኦርቶዶክስ ባል ከፍቅር የተነሳ ለሚስቱና ለልጆቹ ሕይወትን አሳልፎ እስከ መስጠት የሚደርስ አስተዋይ አፍቃሪ የሆነ ፍቅሩ ቅን ታማኝና የማይናወጽ መሆን እንዳለበት መጽሐፍ ቅዱስ ያስቀምጣልና ባል ማለት በዚህ ልክ ነው የሚያስቀምጠው። ቤተክርስቲያናችን መስዋዕትነትን የሚከፍል ነው ባል ማለት። እንዲሁም ደግሞ የሰላምና የደህንነትን ጠባቂ ነው ባል። ምንድነው ከተባለ ይህ ሲባል እንዴት ነው ከተባለ ለምሳሌ ባል ቤቱን በተለያዩ በመንፈሳዊ ማንነቶች ያንጻል፣ በጸሎት የሚመራ ሚስቱን እንደራሱ አካል በመቁጠር የሚንከባከብ የሚጠብቅና ከሚስቱ ጋርም ደግሞ በአንድ አካል በአንድ ሐሳብና ዓለማዊም ሆነ መንፈሳዊ ሕይወትን በአንድ የሚመራ ወይም የሚኖር እንጂ የሚበድል ወይም ደግሞ የሚጫን አይደለም። ነገራችን ላይ ባል የሚለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት ባል ማለት በስርዓተ ጋብቻ ውስጥ በተለይ በቤተክርስቲያን ተባርኮ አንድ ሆነው ፍቅርን ስነ ምግባርን እንዲሁም ደግሞ በቤት ውስጥ የሚኖሩትን የስነ ምግባርና የሰላም ምሳሌ በመሆን ቤተሰቡን በእግዚአብሔር በፈሪሃ እግዚአብሔር የሚያሳድግ የሚንከባከብ የሚመራ የክርስቶስ ምሳሌ ነው ባል የሚለው ማለት ነው። እና ባል የሚለው በዚህ ነው። እነዚህ እህቶች ግን ምንድናቸው ከተባለ በተለይ ፌሚኒዝምን እንደሚያራምዱ የሚቃወሙ እህቶችም አሉ። እንደምሳሌ እነዚህ እህቶች ማየት እንችላለን። ችግራችን ወንዶቹ አይደሉም። ችግራችን ወንዶች አይደሉም። ችግራችን ፌሚኒዝም ነው። ዛሬም ደግሞ አለው ፌሚኒዝም ሳንቲም ጠፍቶብን ሳንቲማችንን ረግጦ እንደሚያፋልገን ብልጣብልጥ ጓደኛ ነው። ለሴቶች መደፈር፣ ለሴቶች መጠቃት፣ ለሴቶች ኤክስፕሎይት መደረግ፣ ለሴቶች መጎሳቆል፣ ለህፃናት መደፈር፣ ለህፃናት መጠቃት መንስኤው ምክንያቱ ፌሚኒዝም ነው። በመጀመሪያ ደረጃ ፌሚኒዝም ነው። ለምን ብላችሁ የምትጠይቁኝ ከሆነ በመጀመሪያ ደረጃ ፌሚኒዝም የሚጠላው ምንድን ነው? ስትራክቸር። ፌሚኒዝም የሚጠላው ምንድን ነው? ኦርደር። ፌሚኒዝም የሚጠላው ምንድን ነው? አባወራዊ ስርዓት፣ ፕሮቴክሽን። ፌሚኒዝም የጠላው መጀመሪያ ምንድን ነው? ኒኩሌር ፋሚሊ። ኒኩሌር ፋሚሊ እናት፣ አባት፣ ልጆች። አባት ስራ የሚውልበት እናት ልጆቿን ኬር የምታረግበት። ይሄን ኒኩሌር ፋሚሊ ስለጠሉትና ሚኒ ካፒታሊስት ነው ብለው ስላሰቡ ቤተሰብን ለማፍረስ ተነሱ። ቤተሰብን ለማፍረስ ሲነሱ መጀመሪያ የጀመሩት ምስኪን ከሆነችው ለሐሳባቸው ከምትታለለው ከሴቷ ነው የጀመሩት። ቤት ውስጥ ሆነሽ ኤክስፕሎይት ተደርገሻል እኮ ወጥተሽ መስራት አለብሽ አሏት። ወጥተሽ ስትሰሪ ደግሞ አታስቢ፣ ልጆችሽን ገቨርንመንት መንግስት ይዛቸዋል፣ ዴኬር ይዛቸዋል ብለው ለኤክስፕሎይቴሽን ለአቢዩዝ ልጆቿን አሳልፋ ጥላ እንድትወጣ እናትን ኮንቪንስ አደረጓት። እናት አይኖቿን ያነሳችባቸው ልጆች ከመጠቃት ወደ ኋላ አይሉ። እናት መጀመሪያ ፕሮቴክት ያላረጋቻቸው ከሷ ያለፈውን ፕሮቴክሽን ለአባት ያላሳለፈችለት ቤተሰብ ውስጥ ያሉ ልጆች ናቸው ለጥቃት እየተዳረጉ ያሉት።
ልጆቻቸውን በደንብ የጠበቁትማ አይኖቻቸው ልጆቻቸው ላይ የጣሉት ቤተሰቦችማ ይሄው እስከዛሬ በሰላም እየኖሩ ነው ያሉት። ለሴቶች ጥቃት፣ ለህፃናት ጥቃት፣ ለሴቶች መጎዳት፣ ኤክስፕሎይት መደረግ ተቀዳሚ ቦታ የሚይዘው አሁንም ቢሆን ፌሚኒዝም ነው። ፌሚኒዝም ነው። ዛሬም ወደፊትም ፌሚኒዝምን እስካልተቃወምን ድረስ ዛሬም ነገም ፌሚኒዝምን እስካልተቃወምን ድረስና ከምድራችን ላይ ዘወር ካላልነው በስተቀር ምስኪን ኤክስፕሎይት የተደረጉትን የሞቱትን የተገደሉትን ሰዎች ወደፊት በማምጣት አሁንም በነሱ ቁስልና በነሱ እንባ አይዲዮሎጂያቸውን መዝራታቸው የማይቀር ነው። ችግራችን ወንዶቹ አይደሉም። ችግራችን ፌሚኒዝም። ቃላዊት ያሰማልን እህታችን በጣም ጠንካራ እህት ናት። ጥሩ ሀሳብ ነው የሰጠች። የመጨረሻ አንዲት እህት በጣም የሚደንቅ የሚገርም ሀሳብ ነው እንትን ያስቀመጠችልን። ችግራችን ወንዶች አይደሉም፣ ችግራችን ፌሚኒዝም ነው። ለምን ከተባለ ሴቶች ጥቃት ምክንያት አድርጎ ሰውን በሙሉ ሃይማኖት የለሽ ማድረግ ነው አላማው፣ ያ ስለሆነ ማለት። ስለዚህ እህቶች እንደዛ እያሉ ነው። በተለይ ላይቭ ቲክቶክ ላይቭ ላይ የተናገረችው እህት አለ። በጣም የሚገርም ሀሳብ እንስማት። እሷን አንዴ ፌሚኒዝም አይደለም የት ነበር ፌሚኒዝም? ለኛ ለሴቶች የተዋጋልን መጽሐፋችን ነው፣ ዲግኒቲያችን ነው፣ ውበታችን ነው። አሜሪካ አይደለችም ውበቴ፣ ዩሮፓ አይደለም ውበቴ። ፌሚኒዝም ያመጣ ኮንሲኩዌንስ ቀላል እንዳይመስላችሁ። ዩሮፕ ሂዱና ፖፑሌሽናቸውን ተመልከቱት። ምን ያህል አሽቆልቁሎ የሌላ አገር ዜጋ ተቀብለው ቤተ ክርስቲያናቸውን ዘግተው የሌዝቢያንና የጌ መጫወቻ አድርገውት እያለቀሱ እናቶቻቸው የሌላን ሀገር ዜጋ ኑ ፕሪች አድርጉበት፣ ጸልዩልን ገንዘብ እየከፈሉ ነው የሚያኖሩበት። ፌሚኒዝም ነፃነት ነው ካል እንዴ አልፈልግም የምለውን ሴትዮ ለምን ነው ኢንሶልት የምታደርጊ? ነፃነት ከሆነ መጀመሪያ አንቺ ነፃ ውጪበት። አንቺ መቼ ነፃ ወተሽበት? ኢንሶልት እያደረጋችሁ እየዞራችሁ እየተሳደ አልፈልግም ያለውን ሰው ኢንሶልት እያደረጋችሁ አያስኬድም። የሞቱ እህቶቻችንን ፖስት አድርጋችሁ ፊት ለፊት አበሻ መቼ የሚያለቅሳል የሞተ ሲያያዝናል ብላችሁ ፊት ለፊት አድርጋችሁ ስራችሁን ኋላ ይዛችሁ እየጎተታችሁ ያመጣችሁትን ከነጋሪው ትለቁታላችሁ እንጂ አንቀበላችሁም። አም ስትሮንግ ውመን ሴት እህቶቼ ለእናንተ አዌርነስ ነው የምሰጣችሁ። እመኝኝ ሳትወልጂ ትሞቻለሽ። ዘርሽን ሳትተኪ በአባት ድርድር የለም፣ በወንድም ድርድር የለም፣ በልጆቼ ድርድር የለም። በወንድም ይሁን በሴት ልጆቼ የሚጠቃው ወንድም ጭምር ነው። ኢትዮጵያ ላይ ሴት ብቻ አይደለችም። ሴት ደፋሪ ያለች ኢትዮጵያ ላይ ሴት። እኔ ሕፃን ልጅ ሆኜ አንድ ትልቅ ሴትዮ ትደፍረኝ ነበር። ይሄንን በዓለም ፊት ነው የምናገረው። ይሄንን ጆርዲ ጻፊው ስለ እሷ ሴትዮ ተናገሪ፣ ስለ እንደሱ አይነት ቆሻሻ ሴቶች ተናገሪ፣ ውጪና ተናገሪ። ሌዝቢያኖች ናችሁ ብዙዎቻችሁ። እናንተ መሀል ባል ልጅ ምናምን የሌለው ያላ ያገባችኋላችሁ። እንደሱ አይነት ቆሻሻ ሴቶች አሉ እህቶቻቸውን ወስደው የሚያስደፍሩ። እነሱንስ ምን ትሏቸዋላችሁ? የሚደፈሩ ወንድሞቻችንስ? ወንድ ብቻ ነው እንደ ደፋሪ? የኢትዮጵያ ሴት ጠቅላላ ወንዱ በሙሉ ደፋሪ እንደሆነ እኛ የወንድሞቻችን ጓደኞች ዛሬም ወንድሞቻችን ናቸው። ዛሬም ውሸት አናወራ፣ እውነትን እንነጋገር። እውነት ትመራለች፣ ትሰንጥቃችሁ ከፈለገች። እውነቷ ይሄ ነው። እኛ ግብረ ገብ ያስተማሩን የጎረቤት አባቶቻችን ነው። የእንትና ወንድም መጣ ይቆጣናል ከቦይፍሬንድ ጋር እንዳትታይ ተብለን ያሳደጉን አባቶች ናቸው። አባትነትን ንቀን ሃይማኖትን ንቀን። ሃይማኖቶች ውስጥ ብልግና አለ፣ ሁሉም ሃይማኖት ውስጥ ብልግና አለ። መጽሐፋችን አይደለም አምላካችን አይደለም ባለጌ ያስተማረን የሰውን ብልግና ከሃይማኖት ጋር መለጠፍ። እንደገና ደግሞ እንግሊዝኛ ማወቅ እውቀት እንዳልሆነ እዚህ ሀገር ተወልዶ ያደጉ ሰዎች ይንገሯችሁ። መጀመሪያ ብሬናችሁ በነጭ ዋሽ እንደሆነ አማርኛ እንኳን ለማውራት ፈቃደኛ አይደላችሁም። ያላደጋችሁ ሰዎች ነው። ብሬኖሽ እንደተደረጋችሁ ቋንቋ እንኳን ይጠፋባችኋል። ይህንን እንኳን ልንገራችሁና ነፃውቱ መጀመሪያ በነጭ የተገዛውን አይምሯችሁን አውጡና ወደ ራሳችሁ ተመለሱ። ላቭ ዮርሰልፍ። ሴትነትሽን ተቀበዩ። ከዛ ሴት ማለት ምንድናት? ሴት ለምን ተሰራች? ምንድን ነው የምትወደው? ልጅ ማቀፍ ለኔ በርደኔ አይደለም። ከልጆቼ ጋር ቤቴ መዋሌ፣ ባሌ ደጅ ወጥቶ ገንዘብ ይዞ መምጣቱ ለኔ በርደኔ አይደለም፣ ክብሬ ነው። ዳይፐር መቀየኔ በርደኔ አይደለም። ለምን እሱ ዳይፐር አይቀይርም ምናምን ለኔ በርደኔ አይደለም። አይ ላቭ ማይ ቺልድረን፣ እወዳቸዋለሁ። እንዴ ለምንድን ነው የምትሰብኩን? ንጉስ የሆነ ባል አለኝ፣ የኔ አንበሳ ራሴ ነው። አም ሂዝ ክራውን። ጥበብ ነው የሚለኝ ባሌ።
አሚስ ጥበብ እና እንደ አበሻ ለአበሻ ኮሚኒቲ የትኛውም ሴት በማንም ወንድ መደፈር የለባትም። ሴት ልጅ መቆም አለባት፣ ጀግና መሆን አለባት። ወንድ ልጅም መከበር አለበት፣ መወደድ አለበት፣ መፈቃቀር እርስ በርስ አለብን። እሱም ፕሪች አድርጉን። ያንቺን ፌሚኒዝም ጠቅልለሽ ለአውሮፓ መልሺ ውሻ ለምታገባ ሴትዮ። ቴንክ ዩ። እንዲህ አይነት ማቹርድ የሆኑ ሰዎች ሲናገሩ እንዴት ደስ ያሰኛል። የሚገርም ነው። በጣም አሪፍ እና የሚያነቃቃ ቪዲዮ ነበረ ይሄ ንግግር። እውነት ነው። ያው የሚያውቁ እህቶች በዚህ ልክ ይናገራሉ። መጋቢ ሐዲስ እሸቱም አንድ የተናገሩት ንግግር አለ። ፌሚኒስትነት ምንድነው ሲባል እኔ ለአንድ ጋዜጠኛ ሚስት መሆን የተሳናቸው ሴቶች ጫጫታ ትምህርት በአባ ገብረ ኪዳን እናደርግና ለወደፊት በሰፊው እንዲህ አይነት ቪዲዮዎችን እንሰራለን። ሴቶች ወይ ለባሎቻችሁ ታዘዙ። ወንድ የሚፈልገው መታዘዝ ነው ማለት ነው። እሺ ባይ መሆንን ይፈልጋል። ያንን ሲያደርጉለት መግዛት እኮ ነው በራሱ እኮ። እሺ የሚል ሰው ነው የሚገዛ። የሴት ልጅ ትክክለኛ መልኳ እሺ ነው። እሺ የምትለው ከሆነ ከዚህ በኋላ ሁሉን ነገር ባሪያ ሆኖ ልክ እዚህ በገመድ እንደሚጎተት በግ እንደፈለገች ማዘዝ ትችላለች ማለት ነው። ስለዚህ በከመ ቤተ ክርስቲያን ትትእዘዙ ለክርስቶስ ከማሁ አንስትኒ ተአዘዘ ለአምጣቲከ፣ ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሴቶችም ለባሎቻችሁ ታዘዙ። ይሄን መታዘዝ አንዱ ነገር። አሁን ይሄን ግብአት ታደርግለታለች ወይ? ከመፋታት በፊት እሺ ማለትን፣ በጎ መሆንን፣ ብሩህ ገጽ ማሳየትን፣ መታዘዝን። ደግሞ በጣም የሚያስደንቀው ነገር ትዳር ይህን ያህል ቀሎ ነው እንጂ ከመዘለግ ዚነን የሚለው ለክርስቶስ ለባሎቻችሁ ስትታዘዙ ለክርስቶስ እንደምትታዘዙ ቁጠሩት። በዚህ መጠን ደስ ትሰኝበታለች ወይ? የእሱን ጠባይ ስትችል የክርስቶስን መስቀል እየተሸከመች እንደሆነ ትረዳዋለች። ይህንን አድርጎ መቻል ይገባል።